ሮፍናን ልጄ ላስተዋውቅህ ሪኢና ሮፍናን ትባላለች። ታሪኳ ትንሽ ላካፍልህ ማለት ነው። አንድ ቀን ወደ መቀሌ መጥተህ ነበረ። ባሎኒ ኮንሰርት ነበረ። የዛኔ ኮንሰርት በነበረ ጊዜ ማለት ነው በር ላይ ተጥላ ነበር የተገኘችው ማለት ነው። ከዛ ማን ብለው ሰየሟት? ሪኢና ሮፍናን። ስለዚህ አባቷ ነህ ማለት ነው። እንግዲህ እንደምታያት በጣም ነው የምታምረው፣ ቆንጅዬ ነች። 4ኛ ወሯ ነው አይደለ? ከተወለደች ወደ 5ኛ ወሯ እያለፈች ነው ያለችው። በጣም ነው የምታምረው። እዚህ መቀሌ ነው ያለችው። መተህ ብታያቸው በጣም ደስ ይለኛል። ልክ እንደምታያቸው እነዚህ ህፃን ልጆች ማለት ነው ድጋፍ የሚፈልጉ ልጆች ናቸው እና እሷ ነች እንግዲህ እነሱን እየደገፈች የምትገኘው እና ጋይስ መታችሁ በየአቅማችሁ ብታግዙ በጣም ደስ ይለኛል ማለት ነው። እንደዚህ የሚያማምሩ ትናንሽ ህፃን ልጆች አሉ እንግዲህ እንደ ሪኢና ሮፍናን ማለት ነው። አንተን አትረሳም እሷ ስታድግ በእርግጠኝነት። ቻው በይ፣ እወድሃለሁ በይ ሮፍናን።